ኢንጂነር ቢጃይ እኔስ ውሸቴን ነው አልወዳትም ያልኩኝ የሚለውን ዜማ ሲጫወት ክፍሉ ውስጥ ጥላዋ ብቻ የሚታይ ሴት ያለች ይመስላል። ይህ ዜማ አጋጣሚ ነው ወይስ የነፍሱ ጩኸት? አልወድሽም ካላት በኋላ በፈሰሰ ውሃ ላይ ያለቀሰ ቢሆንስ? ይህን ዜማ ደጋግሞ ሲጫወተው ግምቴ ወደ አንድ ጸጸት ወሰደኝ። ዛሬም ድረስ በዚህ ዜማ እየነደደ ያለው በይቅርታ ማጣት ውስጥ ስለታሰረ ይሆን? አንዳንድ የህይወታችን ክስተቶች እውነታችንን እንድንክድ ያስገድዱናል። ኢንጂነሩ የካደው እውነቱን ሳይሆን ልቡን ቢሆንስ? በእርግጥ አልወድሽም ብሏት ከነበረ ይቅርታ ባታደርግለትም አልፈርድባትም። የልቧን ስብራት ጥልቀት የምታውቀው እሷ ብቻ ነች። አንዳንድ ስብራቶች መጠገን አይችልም። በሱም አልፈርድም። አባታችን አብርሃም ለነፍሱ ሰብቶ ሳራን እህቴ ናት ብሎ እንደነበረ ሐቅን እንድንከልላት የሚያደርጉ አንዳንድ ጎዶሎ ቀናት አሉ። ኢንጂነሩ በዚህ ታሪክ ውስጥ አልፎ ከነበረ በጣም አዝናለሁ። ሆኖም በእነዚህ ስብራቶች ውስጥ የእግዚአብሔር ምስጢርም ይኖር ይሆናል። አምላካችን ሰባራውን ባለመጠገን ውስጥም የሚገልጠው ሌላ መልካም ስጦታ አለና። ነገር ግን ይህ ሁሉ መላምት በኢንጂነሩ ህይወት ውስጥ ያልተካተተ ከሆነስ? ኢንጂነሩ ባልተፈጠረ ታሪክ ሲባክን እኔንም በሐሳብ አባከነኝ ማለት ነው። ዘፈን አትስሙበት። ይፈቀዳል አይፈቀድም ሳይሆን ጉዳዩ ጆሮአችንን ያበክናል ነው። ዘፈን ይፈቀዳል አይፈቀድም፣ አሁን እዚህ ክርክር ውስጥ እንውጣ። ይፈቀዳል አይፈቀድም ሳይሆን ጉዳዩ ጆሮአችንን ያበክናል ነው። ኃጢአቱን እንተው ዝም ብላችሁ። ኃጢአት ነው ዘፈን። እንደው ከዚያ በታች ግን ጆሮአችን እንዴት ነው በዘፈን? እኔ እኮ አሁን እስቲ እንደው ሌላውን ተው እሺ፣ ያላገባው የሴቱ በቱና አሁን ያገባችሁ ሰዎች ለሆነ ሰው እየተዘፈን እንዲያው የምትሰሙ ለሆነች ሴት ምን አርግ ብላችሁ ነው? እንዲያው ይገርመኛል እኮ እንዴ እኮ አይገርም። አንድ ጊዜ የዘፈናችሁላትን ሰው አግኝታችኋል። ምን ባሉኝ ነው እንደው የምትዘሉት ማለት ነው? ይገርመኛል። ማምላገር ሰው ለማያውቃት ሴት በተዘፈነ ዘፈን ሲዘል ያድራል እንዴ? ነውር እኮ ነው። ይሄ እኮ ጅልነት እኮ ነው። ይሄ እኮ መባከን እኮ ነው። ኧረ በሞቴ ስሙኝ። ኧረ ዘፈን አትስሙበት። ይሄ ጆሮ ቅዱሳን መላእክትን የሰሙበት ቃል ነው። ይሄ ጆሮ ሳሙኤል እግዚአብሔርን በሌሊት የሰማበት ጆሮ ነው። ይሄ ጆሮ ድንግል ማርያም ቅዱስ ገብርኤልን የሰማችበት ጆሮ ነው። ይሄ ጆሮ ቅዱሳን አባቶቻችን እግዚአብሔር ሲጠራቸው የሰሙበት ጆሮ ነው። ጆሮቻችሁን ለዘፈን ለጨዋታ ለምን ትከፍቷቸዋላችሁ? ጆሮ ክቡር ነው። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ። የእኛ ጆሮ ለእግዚአብሔር ከተዘጋ የእግዚአብሔር ጆሮ ለእኛ ዝግ ነው።